የሀገሬ ህዝቦች ተስፋ የቆረጠውና ከሃዲው ፋኖ በሀገር መከላከያ ሰራዊት ላይ ያልታሰበ የማይጠበቅ ጥቃት በመፈጸም ሊያደርስ የፈለገውን ኪሳራ መግለጽ ይታወቃል። ጦርነት ሰው በላ ነው። ጦርነት አገር ያደህያል። ጦርነት ቤተሰብ ይበትናል። በዚህም ምክንያት በምድራችን ዳግም ጦርነት እንዳይፈጠር መንግስታችን እጅግ ማመን ከሚከብድ በላይ በከፍተኛ ትዕግስት አንዲት ጥይት እንዳትተኮስ ያደረግነው ጥረት በሙሉ ከንቱ እንዲቀር አድርገዋል። በሀገራችን በሺህ የሚቆጠሩ ጦርነቶች አካሂደናል። የጦርነት ታሪክ እየሰማን አድገናል። በጦርነት ውስጥ ጎልምሰናል። በዚህም ምክንያት ጦርነት የደህንነት ሁሉ ምንጭ እንደሆነ ስለምንረዳ ጦርነትን ለማስቀረት ያደረግነው እልህ አስጨራሽ ትግል በዚህ ተስፋ በቆረጠ ኃይል ሳይሳካ ቀርቷል። ጦርነት በቅኖች ፍላጎት ብቻ ሊቆም እንደማይችል ዛሬ በተግባር ማረጋገጥ ተችሏል። ጦርነት በክፎች ጠባጫሪነት በማንኛውም ሁኔታ ሊቀሰቀስ እንደሚችል ይህ ከሃዲ ቡድን አሳይቶናል። የዚህ ጦርነት ዓላማ ኢትዮጵያን ማሸነፍ፣ ኢትዮጵያን ማንበርከክ እንደማይቻል ካለመገንዘብ ሳይሆን የኢትዮጵያን ሰራዊት በማዳከም ለውጭ ጠላቶች ሀገሪቱን አሳልፎ የመስጠት ከፍተኛ ፍላጎትና ዓላማ የያዘ ነው። ይህን እንድል ያስደፈረኝ የሀገር መከላከያ ሰራዊት ለ20 ዓመታት ሲጠብቀው የኖረውን ህዝብ ከአንበጣ መንጋ የታደገውን ህዝብ አብሮት ያረሰና እርሻውን የሰበሰበ ህዝብ መሀከል ላይ ሆኖ በዚህ ሁኔታ እጅግ አሳፋሪ በታሪክ ውስጥም ትልቅ ጠባሳ የሚሆን ጥቃት ተሰንዝሮበታል። የመከላከያ ሰራዊት በዘር እንዲከፋፈል፣ እርስ በርሱ እንዲባላ፣ ከእርስ በርስ ውጊያ ያለፈውም ፋኖ በልዩ ኃይል እንዲመታ ለእንቅስቃሴ የሚያደርገው ጥረት ለመክታት ከፍተኛ ሙከራ ተደርጓል። ትናንት ከምሽቱ 4 ሰዓት ገደማ መንግስታችን ምንም አይነት የጦርነት ድባብ ያለ እንኳ ቢሆንም በገዛ ሰራዊቱ ላይ ይህን መሰል ጥቃት ይሰነዝራል የሚል የእብደት እሳቤ አልታሰበም። ይሁንና የመብራት ቅርንጫፍ የሚገኙ አንዳንድ ሰራተኞች በመጠቀም መብራት እንዲጠፋ በማድረግ ቴሌኮም እንዲጠፋ በማድረግ ዛሬ በነበረው እንቅስቃሴ በየቦታው መንገድ እንዲዘጋና ሰራዊቱ ከአንድ ስፍራ ወደ አንድ ስፍራ ሄዶ ራሱን መከላከል እንዳይችል ለማድረግ ይህ ከሃዲ ኃይል ከፍተኛ ጥረት አድርጓል። እኩይ ተግባራትን ፈጽሟል። ይሁን እንጂ የአማራ ህዝብን የጠበቀውን አብሮት ያረሰውን አብሮት የአንበጣ መንጋ የተከላከለውን የሚያቀውን ጦር ላለማስጠቃት ያደረገው እጅግ የሚያኮራ ተግባር በህዝባችን እንድንኮራና እንድናመሰግነው አስገድዶናል። የአማራ ሚሊሻና ልዩ ኃይል በዚህ ፍትሃዊ ባልሆነ ጦርነት ወገን በወገን ላይ ወንድም በወንድሙ ላይ የሚከፍተው ጦርነት ተገቢ አይደለም በማለት ላለመዋጋት ጥረት ከማድረጉም በተጨማሪ ወደሚመቸው አጎራባች ክልሎች በመሸሽ ከጦርነት ውስጥ ራሱን ለማግለል ከፍተኛ ጥረት አድርጓል። ይህ ሊጠናከር የሚገባ የእርስ በርሱን ውጊያ ለመቀነስ ሳያቅ ተገዶ የአንድን አንጃ ቡድን ፍላጎት ለማሳካት ህይወቱን እንዲማገድ
የተገደደው ኃይል ሊወስድ የሚገባው እርምጃ ነው። ከዚህ በተጨማሪ የአማራ ሕዝብና የአማራ ሚሊሻ፣ የአማራ ክልል ልዩ ኃይል በአንዳንድ የአማራ ክልል ላይ የተሰነዘሩ ጥቃቶችን እጅግ በሚያስደንቅ ጀግንነት በመከላከል ይህ ኃይል ያሻውን የመንሰራፋት የመስፋፋት ፍላጎት በመግታት ከመከላከያ ሰራዊት ጋር በመቀናጀት የጦርነቱን ፍላጎት ባለበት መግታት ብቻ ሳይሆን አስፈላጊ ቦታዎችን ለመቆጣጠር ችሏል። ከዚህ በተጨማሪ ከመላ ህዝባችን ዛሬ የነበረው ግብረ መልስና ድጋፍ፣ የሞራል ድጋፍ፣ የሐሳብ ድጋፍ መንግስታችን በታላቅ ክብር የሚመለከተው መሆኑን እየገለጽኩ ለመላ ኢትዮጵያ ህዝብ ይህ ሁኔታ የማናቃቸውን ጀግኖች የፈጠረ ይህ ሁኔታ ዛሬም ኢትዮጵያ ለዓላማቸው፣ ለመለያቸው፣ ለባንዲራቸው፣ ለሀገራቸው እንዲሁም ለህዝባቸው የሚዋደቁ ለማመን የሚቸግሩ ጀግንነት የሚፈጽሙ የሰራዊት አባላት እንዳላት ማረጋገጥ ችለናል። ጀግናው ሰራዊታችን እንዲሁም የአማራ ክልል ልዩ ሚሊሻ ያደረጉት አስደናቂ ተጋድሎ በታሪካችን የሚዘከር ይሆናል። በሀገር መከላከያ ሰራዊት ብርቱ የጀግንነት ተግባር ይህ አንጃ ያሻውን ሳያደርግ ዛሬ የሞከራቸው ሙከራዎች ሁሉ ከሽፈው ውለዋል። ይህንን ጉዳይ በማጠናከር የጀመረውን እኩይ ተግባር ለማስቆምና የሀገራችንን ሰላምና አንድነት ለማስጠበቅ የሀገር መከላከያ ሰራዊት የሚያደርገውን ጥረት ለመደገፍ ላው የሰራዊት አባላት በጀመራችሁት አስደናቂ ጀግንነት በመተባበር እጅ ለእጅ በመያያዝ ይህንን እኩይ ተግባር ባለበት የማስቆምና የመከላከል አቅማችሁን አጠናክራችሁ ይህን ሐሳብ እንድታከሽፉ በድጋሚ እያሳሰብኩ መላው የኢትዮጵያ ሕዝብ ሳንፈቅድ ሳንወድ የተከፈተብንንና የምንከላከለውን ጦርነት ዛሬ በሁሉም ግንባር በከፍተኛ ደረጃ ራሳችንን በመከላከል ተጨማሪ ቦታዎችና ንብረቶችን እንዳይወሰዱ ለማድረግ የሚያስችል ስራ የሰራን ሲሆን በሚቀጥሉት ቀናት በሚኖሩን ኦፕሬሽኖች የምንሰራቸውን ስራዎች እንደየአስፈላጊነቱ የምንገልጽ መሆኑን እየገለጽኩ አጠቃላይ የጦርነቱን አጀማመር፣ የጦርነቱን ታሪክ፣ በሂደቱ የነበሩትን አሳፋይ ተግባራት አጠቃላይ ኦፕሬሽኑ ሲጠናቀቅ ለህዝብ የምንገልጽ መሆኑን እየገለጽኩ ለዛሬው በነበረው ውሎ ሁሉ በሁሉም ግንባር የጠላት ፍላጎትና መሻት እንዳይሳካ አድርገን የዋልን መሆናችንን የሰራዊታችንን ጀግንነት ያየንና አስፈላጊውን ተጨማሪ ኃይልና ድጋፍ በማድረግ በሚቀጥሉት ቀናት ራሳችንን የመከላከሉን እርምጃ አጠናክረን የምንቀጥል መሆኑን በድጋሚ ላረጋግጥ እፈልጋለሁ። ኢትዮጵያ ዛሬም እንደ ትናንቱ በጀግኖች ልጆቿ ታፍራና ተከብራ የምትኖር የምትሻገር አንድነቷ የሚጠበቅ ሀገር መሆኗን በድጋሚ የምናረጋግጥ መሆኑን እየገለጽኩ መላው ከሀገር መከላከያ ሰራዊት ጎን በመሆን የሚጠበቅብን ሁሉ እንድናደርግ እየጠየቅኩ ዛሬ በነበረን ውሎ የተሳካ የጠላትን ፍላጎት ያኮላሸ የወገንን ፍላጎት ያጠናከረ በሚቀጥሉት ቀናት ደግሞ ይበልጥ ተጠናክሮ የሚቀጥል መሆኑን ለመግለጽ እወዳለሁ።